ፊልሙ የሚጀምረው ኬት የምትባል ከልጅነቷ ጀምራ የሰለጠነች ገዳይን እያየን ነው። አሁንም ቢሆን የማፊያ መሪ የሆነውን ሰው እንድትገደል ግዳጅ ይሰጣትና ወደ ሀገሪቷ ጎብኚ መስላ በሮዝ መኪናዋ ትገባለች። እየተዘገጃጀችም ያለ አለቃዋ እነዚህ ሰዎች በጣም ኃይለኞች ናቸው፣ መጠንቀቅ ይኖርብሻል፣ አለበለዚያ እነሱ ላይ ለመድረስ ያባከነው ዓመታትን ብቻ ሳይሆን የምናጣው ድርጅታችንም ጭምር ሊፈርስ ይችላል። አትጨነቅ፣ እስካሁን የተሰጠኝን ሚሽን በአግባቡ ነው የተወጣሁት፣ ይህንንም እንደ በፊቱ በአግባቡ ወጣዋለሁ ትለውና አለቃዋም እንደ ቤተሰቡ እንደሚያያት ነግሯት ለስላሳ ይሰጣታል። የግዳጁ ቦታ ላይ ስትደርስም ጥበቆቹን መንገድ የምትጠይቅ መስላት አዘናጋቸውና ሁሉንም ዘረራቸውን እንደ ጦጣ የተንጠላጠለች ጣራው ላይ ወጥታ ሰውየውን መጠባበቅ ትጀምራለች። ሆኖም ግን ሰውየው ሲደርስ ከልጁ ጋር ስለነበረ ህፃናትን መጉዳት ስለማትፈልግ ለመተኮስ እንደማትፈልግ ለአለቃዋ ደጋግማ ትነግረዋለች። እሱም እንድታረገውና ግዳጇ እንድትጨርስ እየጮኸ ሲነግራት መተኮሷን ትጀምራለች። አባቷ አይኗ ላይ የተገደለባት አኒም እየጮኸች ማልቀስና እርዳታ መጥራቷን ትጀምራለች። ሆኖም ግን መኪና ውስጥ የነበሩት ዘመዶቿ የታቀደበት ነገር እንደሆነ ስለገባቸው ትተዋት ሄዳሉ። ኬትም ባረገችው ነገር በጣም ስላዘነች አቀርቅራ ትቀራለች። ከበራት በኋላም ቢሆን ኬት ልጅቷ ላይ ያረገችው ነገር መርሳት ያቅታታል። መንገድ ላይ ደስተኛ ህፃናት ባየች ቁጥር ስለ አኒ ማሰቧን ትጀምራለች። በዚህ ምክንያት አለቃዋ ጋር ሄዳ ይህንን ነገር ማቆም እፈልጋለሁ፣ አሁንም ራስሽን ጥፋተኛ እያረግሽ አይደለም፣ መቼም አስበሽው የተፈጠረ ነገር እኮ አይደለም። አይ ምንም ቢሆን የራሴን ህግ መከተል ነበረብኝ፣ አለበለዚያ ከእንስሳቱ በምን እለያለሁ? በዛ ላይ እኔም ብዙ ነፍስ በእጄ ቢጠፋም እንኳን አግብቼ ልጅ መውለድና ቤተሰብ መመስረት ምኞቴ ነው ትለውና ማታ ላይም ነጭ ቀሚሷን መርጣ ለመዝናናት ትወጣለች። እዛም ደስ የሚል ሰው ትተዋወቃለች። ትንሽ ቆይቶ አለቃዋ ይደውላትና ከመልቀቋ በፊት የዛን ቀን ያመለጣትን ሰው እንድትገለው ያዛታል። እንደተባለችው መሳሪያውን ይዛ ቦታዋን አስተካክላ ብትጠብቀውም በድንገት ይዞርባትና ሰውነቷ ኃይሉን እንዳጣ ይታወቃታል። ሰውየው ሲወጣ ጠብቃ ብትተኩስም ትስተውና ጋርዶቹ የባሰ እንዲጠነቀቁ እድል ይሰጣቸዋል። ልትከተላቸው ብትሞክርም ልትይዛቸው ግን አልቻለችም። ተስፋ ሳትቆርጥ ወደ መሬት ብትወርድም ሰውነቷ በጣም ይዳከምና ወደ ላይ ይላታል። ስራዋን መጨረስ እንዳለባት ወስናም ከሁለት ሴቶች መኪናቸውን ሰርቅና ከልክ በላይ ማፍጠን ትጀምራለች። ፖሊሶች የተከተሉ ሊያስቆሟት ቢሞክሩም ችላ ትላቸውና ብዙም ሳትቆይ ትገለበጣለች። ራሷን ስታያለ ማለቃ የምትለው ሰው ከተጣለችበት አንስቶ እንዳሰለጠናትና እንደ ቤተሰብ እንድትንከባከባት ታስታውሳለች። ስትነቃም ራሷን ሆስፒታል ውስጥ ታገኘዋለች። ዶክተሩም ተመረዘችና ለመሞት አንድ ቀን ብቻ እንደቀራት ሲነግራት አብረው ስትዝናና የነበረው ሰው ያደረገው ነገር እንደሆነ ይገባትና ተናዳ እቃዎቹን ትበትናቸዋለች። ዶክተሩም ስለደነገጠ ጥሏት ይወጣል። እሷም የተፈጠረውን ደጋግማ እያሰበች እንደምትበቀለው ትዝታለች። የዶክተር ልብሷን ለብሳም ፖሊሶቹ ከመምጣታቸው በፊት ትወጣለች። ዶክተሩን አስፈራርተው የህመም ማስታገሻ እንዲሰጣት ታደርገውና መኪናውን ሰርቃ ወደ አለቃዋ ጋር ልትሄድ ብታሰበም የመረዛትን ሰው ቤቱን አድራሻ እንዳየችው ትዝ ሲላት ሀሳቧን ቀይራ ወደዛው ታመራለች። እንደደረሰች ምንም ሳያስበው አንዴ በቦክስ ትመታዋለች። ለምንድን የመረዝከኝ? ከዚህ በፊት በፍጹም እንዳላየሁ እርግጠኛ ነኝ። ተናገር፣ ማን የላከ? ምን እንደሆነ አላውቅም ነበር፣ መጠጥሽ ውስጥ እንድጨምረው ብቻ ነው የነገሩኝ ይልና ማንነቱን ለመናገር ፍቃደኛ ስላልሆነ ፍቅረኛው ላይ ስትደቅንባት እሺ በቃ ነግርሻለሁ፣ የማፊያዎቹ ማናጀር ነው፣ ይህንን ነገር እስካላረግነው ድረስ እንደማይለቁን ስለዛቱብን ነው ያደረኩት ይላትና ፍቅረኛውም እየለመነቻት ስታይ እንደተገደዱ ስለገባ ትተዋዋለች። ወደ መታጠቢያ ቤት ገብታን በድጋሜ ወደ ላይ ይላታል። ህመሙን ለማስቆምም ከዶክተሩ የተቀበለችውን መድኃኒት ትወስዳለች። ልጅቷም ስላሳዘነቻት የምትቀይረው ልብስ ይዛላት ስትሄድም ሁሌም አለቃው የሚሰጣት አይነት ለስላሳ ካላት ትጠይቃታለች። ከልጅቷ ጋር የሚተዋወቁና ማውራት ይጀምራሉ። ልብሷን ቀይራም ወደ አለቃዋ ጋር ሄዳ የተፈጠረው ነገር በሙሉ ስትነግረው የአጽናናትና ሊያጣት ስለሆነ በጣም እንዳዘነ ይነግራታል። ግን እንድገለው የላከኝ ሰው ማን ነው? ማለቴ ከዚህ በፊት ምንም ነገር ጠይቄ አላቅም ነበር፣ ግን አሁን ይህንን ነገር ሁሉ ማድረጉ ማን እንደሆነ እንዳውቅ የሚያስገድደኝ አይመስልህም? የዛኔ የገደለሽ ሰው ወንድም ነው፣ ለዛም ነው ሊበቀልሽ የሚፈልገው። በዛ ላይ ስማቸው እንደጠፋ ስለሚያስቡ እንደማይተውሽ እርግጠኛ ነኝ ሲላት ያሉበት እንዲነግራትና እንደምትጨርሳቸው ቃል ትገባለች። እሱም ይነግራትና ዝግጅቷን ትጀምራለች። ወደ ቤታቸው ስትሄድ ማለቃቸውን ሳይሆን አጋሮቹን ታገኛቸውና ወደ ውስጥ ተደብቃ ትገባና እንዴት አለቃቸው እንደሚደብቁት ሲነጋገሩ ወደ ውስጥ ዘላ ገብታ አንዱ ላይ ትተኩሳለች። ጠባቂዎቹም የተፈጠረውን ሰምተው ሲመጡ የቀረውን ትይዘውና በሰው ታስፈራራቸዋለች። ብዙዎቹን ብጨርሳቸውም አንድ ወፍራም ሰው መጥቶ ጸጉሯን ይዛትና ደና አድርጎ ያጋጫታል። እሷም ልታመልጠው ስላልቻለች ጸጉሯን ትቆርጠዋለች። በመጨረሻ የቀረውን ጋርድም አለቃችሁ የት ነው ያለው? አላውቅም፣ የምሬን ነው፣ ግን የወንድሙ ልጅ አኒ የት እንዳለ ልታውቅ ስለምትችል እሷን ጠይቂያት ብሎ ልጅቷ ያለችበትን ይነግራታል። ከጓደኞቿ ጋር የምትዝናናበት ቦታ ሄዳ ፊቷን ስታያት ያረገችውን እያስታወሰች ጭንቅላቷን ያማታል። ራሷን ሰብስባም ጋርዶቹን በሙሉ ትጠላቸውና
አኒን ይዛ ትወጣለች። አኒ ልታመልጣት ብትሞክርም ተኩሳ ታስቆማትና ልጎዳሽ አልፈልግም፣ አጎትሽ ጋር እንድትደውይ ብቻ ነው የምፈልገው። እኔም እሱን አላገኘውም፣ ረዳቱን የማዋራው። ጥሩ ለሱ ደውይለታ ትላትና ደውላ በራሳቸው ቋንቋ የደረሰባትን ስትናገር አኒ ትቀማትና በቶሎ እንዲመጡ ታስጠነቃቸዋለች። ሰውየው ግን ለአጎቷ ሳይሆን ለራሱ አለቃ ይነግረውና ሁሉም ፊት ኬት እንዲያስወግዷት ቢናገርም ሲወጡለት ግን አኒንም ገለዋት የሁሉም መሪ መሆን እንደሚፈልግ ይናገራል። ኬትም ህመሙ እያባሰባት ይሄዳል። አኒም መጀመሪያ ላይ ብታሽፍባትም ምን ያህል እየተሰቃየች እንደሆነ ስታይ ግን ማዘን ትጀምራለች። ኬትም ብትሆን ወደ ሞቷ ይዛት መሄድ ስላልፈለገች መታጠቢያ ቤት ውስጥ አስራት አስቀምጣታለች። የተቀጣጠሩበት ቦታ ስትደርስም አለቃው ስለሌለ እንዳታለሏት ይገባታል። ሳታውቀውም ቢሆን የአኒን ህይወት ታትርፍላታለች። ከዛም ያለችበትን አልናገር ስላለቻቸው ሊገሏት ቢሞክሩም የረጅም ዓመት ልምዷን ተጠቅማ ወደ ውጪ ትወጣለች። እዛም ቢሆን ከቦታ ወደ ቦታ እያመለጠች የቻለችውን ያህል ታጠቃቸዋለች። አኒም እንደምንም በላይ ታሰረችበትን ፈታ ብትወጣም አስተያየታቸውን ስታይ ግን ጥሩ እንዳልሆነ ይገባታል። ሊገሏት ሲሉም ኬት ትደርስና ታድናታለች። እሱም ልትገላት እንደማትፈልግ እርግጠኛ ትሆንና መልሳ ትከተላታለች። ኬት እንዳትከተላት ብትፈልግም የራሷን ልጅነት ስላስታወሰቻት ልትጠብቃት ትፈልጋለች። በድንገት ግን ያማትና ትወድቃለች። አኒ ማስታገሻውን ትወጋትና ለሰዓታት ብቻ እንደምትኖር ስለገባት ይዛት በየቦታው መዝናናት ትጀምራለች። ኬትን በመጨረሻ ሰዓቷ የእናትነት ስሜት ስትሰማት በጣም ደስ ይላታል። አኒም አባቷ እንደገደለችው ስለማታውቅ ልትረዳት ትወስንና ወደ ጠባቂዎቹ ጋር ሄዳ የውሸት ታሪክ ተነግራ ተሳመናቸውና ወደ ውስጥ ይዘዋት ይገባሉ። መረጃውን ሰጠናል ብለው ያሰቡት ሰው ጋር ሲደርስም ኬት ከተደበቀችበት ትወጣና ዋና አለቃቸው የት እንዳለ ብትጠይቀውም ሊነግራት ስላልቻለ መደባደብ ይጀምራሉ። አኒ ኬት እንደምትሸነፍ ስታስብም ልትረዳት ፈልጋ ሽጉጡን አንስታ ብትተኩስም ኬትን ትመታታለች። ሰውየውም አኒ ስላታለለችው በየቦታው እየጎተተ ያጋጫታል። እሷም እንደምንም ያላትን ኃይል ተጠቅማ ትመታዋለች። መሬት ላይ ሲዘረር ስታየው ግን የአባቷን አሟሟት ትዝ ይላትና መልሳ ትረበሻለች። ኬትም ከወደቀችበት እንደምንም ተነስታ ታቅፋትና እሷን ማጽናናቷን ትጀምራለች። የፍሪጁ በር ላይም ተጨማሪ መሳሪያዎችን ታገኘና ደስ ይላታል። አኒም የሌሎቹን አድራሻ ከስልኩ ላይ ታገኘዋለች። ቦታው ላይ ሄደው አኒ መኪናውን ታስቆማቸውና ኬት ከርቀት ተተኩሳለች። ሰውየውንም አስፈራርተውት የዋናውን አለቃ አድራሻ ይቀበሉታል። ለአለቃዋ ደውላም እንደደረሰችበት ስትነግረው እና እንድመጣና እንድረዳሽ ትፈልጊያለሽ? አይ አያስፈልግም፣ እኔ ጨርሰዋለሁ። መሞቴ ስለማይቀር ችግር የለውም። ልሰናበት ስለፈለግኩን የደወልኩት። ወደ ተሰጣቸው አድራሻ ለመሄድ መኪና ውስጥ ሲገቡም አኒ የበለጠ ማውራት ትጀምራለች። ኬት እውነቱን ስታውቅ እንደሚከፋት ስለምታውቅም ታዝናለች። እንደደረሱም አኒን አንቺ እንዳትገቢ እሺ፣ እዚሁ ጠብቂኝ፣ አደጋ ላይ እንድትወድቅ አልፈልግም ብላት ብትገባም ትወድቃለች። ብዙ መድኃኒት ከወሰደች በኋላም ተመልሳ መቆም ትችላለች። ወደ ውስጥ ስትገባ አለቃ የተባለውን ሰው ስታየው በጣም ስለተረጋጋ ግራ ይገባታል። እኔ በፍጹም አንቺን ለመጉዳት አልፈልግም፣ የአንቺን መሞት ምንም አይጠቅመኝም። አለቃሽና ከኔ ጋር የሚሰሩ ሰዎች ናቸው ይሄንን ያደረጉብሽ ይላትና እሷም ያመነችው ሰው ስለከዳት ልቧ በጣም ይሰበራል። አለቃዋም ወዳሉበት ቦታ ይደርስና አኒን ማዋራት ይጀምራል። አጎትየውም ለኬት ወንድሜን ማዳን ባለመቻሌ በጣም ተጸጽቻለሁ፣ እኔም በክብር መሞት ነው የሚፈልገው፣ የፈለግሽውን አድርጊ ቢላትም ምንም ስላደረጋት ትተወዋለች። አለቃ ተብዬውም የአኒን አባት የገደለችው ኬት እንደሆነች ይነግራታል። እሷም የአባቷን ገዳይ በመርዳቷ አምርራ ታለቅሳለች። ከውስጥ የጥይት ድምፅ ሲሰሙም በገዛ እጇ አጎቷ እንዳስገደለችው እያሰበች ወደ ውስጥ ትገባና ኬትን ስታያትም ዋሽተሽኛል፣ በጣም የምታስጠይ ሰው ነሽ፣ በጣም እባክሽ አኒ ቅርበኝ፣ እኔ ነኝ ጥፋተኛ አውቃለሁ፣ ግን በምንም አይነት ሁኔታ ይሄንን ሰው ተከተለሽው እንዳትሄጂ፣ እኔ ሰራሁትን ስህተት እንዳትሰሪው እያለቻት ትወድቃለች። አኒም ከአለቃዋ ጋር ተያይዛ ትሄዳለች። ኬትም ልጅ ያለች አባቷን የገደለባት አለቃዋ እንደሆነ በመጨረሻ ታስታውሳለች። አኒ ላይም ተመሳሳይ ነገር እንዳይደርስ ብላ ለመነሳት ትሞክራለች። አጎትየውም ስላልገደለችው ማስታገሻዋን ይዞላት ይሄዳል። አለቃውም አኒን ከሃዲው አጎቷ ሰው ጋር ይወስዳታል። ሲጣሉ ውስጥ ሰማም የተሳሳተ ምርጫ እንደመረጠችና አባቷ እንዲገደል ያዘዙትም እነሱ እንደሆኑ ትሰማለች። ኬትም ይገለኛል ብላ ስታሳድደው የነበረው ሰው በመጨረሻ ሰዓቷ ላይ የምትወደው ለስላሳ ሲሰጣት በጣም ደስ ይላታል። ከአጎትየው ሰዎች ጋር በመሆንም ወደ ውስጥ ገብተው ጥቃታቸውን ይጀምሩና አብዛኞቹን ያሸንፏቸዋል። ያመለጡት ሊገሏት ሲሉም አጎትየው ያድናታል። አለቃዋና ከሃዲውም ጥቃቱን ለመከላከል እንዲያመቻቸው ብለው ይለያያሉ። ወዲያውም ከሃዲው በአጎትየው እጅ ላይ ይወድቃል። አጎትየው ሁለቱ ብቻ እንዲፋለሙ ሲነግረውም አርጅቷል ብሎ ቢንቀውም ብዙም ሳይቆይ መሬት ላይ ይዘርረዋል። ኬትም ያለቃዋን ሰዎች በሙሉ እየጨረሰች ታልፍና አኒ የተያዘችበት ክፍል ትደርሳለች። በጣም ተናዳ ስትናገረውም ሰውየው ምንም ሳያፍር በድጋሚ ሊያሳምናት መቀበጣጠር ይጀምራል። በአሁኑ እንደማትታለል ሲገባውም ሽጉጡን ደቅንባትና ሁለቱም ይተኳኩሳሉ።
አኒ ማምለጣ አጎቷ ጋር ትሄዳለች። ኬትም ተዝለፍልፋ ስትወድቅም አኒ ትይዛታለች። ኬትም ይቅርታ አድርጊልኝ ብትላትም እጇ ላይ ስታርፍ ፊልሙ ይጠናቀቃል።